በዛሬው ቪዲዮ 5 ግራም ነጥብ 1 9 ግራም ነጥብ 5 እንዲሁም 10 ግራም ነጥብ 7 ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬ እንግዲህ እንደምናውቀው ቀኑ እሁድ ነው፣ ኖቬምበር 30 2025። በዛሬ በእሁድ የቀን ውሎ ይዤላችሁ የመጣሁት መግቢያ ላይ እንደሰማችሁት 5 ግራም ነጥብ 1 እና እንዲሁም 9 ግራም ነጥብ 5 10 ግራም ነጥብ 7 ወርቅ ነው ማለት ነው። የእያንዳንዱን ዋጋ የማሳውቃችሁ ይሆናል። ቪዲዮውን ላይክ በማድረግ ጀምሩ። ሀባይብ ቀጥታ ወደ መጣሁበት አልፋለሁ ማለት ነው ውዶችዬ። ከ10 ግራሙ እጀምርላችኋለሁ። 10 ግራም ነጥብ 7ቱ ዋጋው 5243 ሪያል እየተሸጠ ይገኛል ማለት ነው። እናንተም መግዛት ከፈለጋችሁ 10 ግራም 12 ግራም አለ፣ የፈለጋችሁትን አድራሻ አስቀምጥላችኋለሁ መግዛት ትችላላችሁ ማለት ነው። ሁልጊዜም እንደምነግራችሁ ኦንላይን እባካችሁ አትግዙ። ኦንላይን ከምትገዙ ወርቅ ቤት ሄዳችሁ ራሳችሁ በአይናችሁ አይታችሁ የወደዳችሁትን አይታችሁ ግዙ ማለት ነው። እና ወዶችዬ በተለይ የዚህ አይነት ወርቅ ብዙ ጊዜ ወርቅ ቅብ ይሸጣል ኦንላይን። እንዴት ብዬ ልንገራችሁ? ብቻ አትግዙ። ይሄን ከምላችሁ ውጭ ሌላ ምንም የምላችሁ ነገር የለም። የ10 ግራም ነጥብ 7ቱን ዋጋ ነግሬያችኋለሁ። 9 ግራም ነጥብ 5ቱ ዋጋው 4655 ሪያል እየተሸጠ ይገኛል። እንደምትመለከቷቸው ዝጋ ያለ ሀብል ነው የሚቀመጡት ማለት ነው። ሀብል አይደረግባቸውም። ለምንድን ነው? አንድ ሰው ይሄንን ወርቅ ሲገዛ እራሱ ሀብል ይመርጣል ማለት ነው። በወፍራምም ሆነ በቀጭን በራሱ ምርጫ ይመርጥና ከዛ ያጣግመዋል ማለት ነው ውዶችዬ። እንደዛ ነው። የተለያዩ የዚህ አይነት ወርቅ አሉ 12ም 13ም በፍላጎታችሁ። ከዛ የ5 ግራም እነግራችኋለሁ ማለት ነው። 5 ግራም ነጥብ 1 እንደምትመለከቱት የጆሮ ብቻ ናት። 5 ግራም ነጥብ 1 ማለት ነው የጆሮ ናት። ዋጋዋ 2500 ሪያል ነው ማለት ነው። የዚች የጆሮዋ በጣም ቅልጥፍ ያለች እኛንም ብዙም የማትጎዳ ናት። መግዛት የምትፈልጉ እንደምትመለከቷት ይህች ናት ማለት ነው። በጥቅሉ የሀበሻ ወርቅ ማለትም በሀገራችን በተለምዶ የትግሬ ወርቅ እያልን ነው የምንጠራው አይደል? እንደ ውዶችዬ ከተሳሳኩ እንግዲህ ይቅርታ። ነገር ግን እንደዛ እያልን ነው የምንጠራው። ይህንን ወርቅ መግዛት ከፈለጋችሁ በፈለጋችሁት አይነት የፈለጋችሁትን ግራም አለ መእታችሁ መግዛት ትችላላችሁ። አድራሻ አስቀምጥላችኋለሁኝ እየመጣችሁ መግዛት ትችላላችሁ ማለት ነው ውድ ቤተሰቦቼ። እንዲሁም የጣት ወርቆች፣ ቀለበቶች በዚህ መልኩ እንደምታዩቸው የፈለጋችሁት አለ። የጆሮም የአንገትም በተለያዩ ዲዛይኖች አሉላችሁ። የጣት ቀለበቶች ፈርጥ ያለውም ፈርጥ የሌለው ለሞጡም ሁሉም አለ። ነገር ግን እቺ የጆሮ ወርቅ በጣም ወድጃታለሁ እኔ ለራሱ ቅልጥፍ ያለች ናት። እኛን አትጎዳም ብዙ ማለት ነው። ስለዚህ ሀባይብ መታችሁ የምትገዙ ቁጥሩን አስቀምጥላችኋለሁ ከታች የኮመንት የመጀመሪያ ቦታ ላይ በዋትስአፕ እያናገራችሁ ሄዳችሁ መግዛት ትችላላችሁ ማለት ነው።